ሰላም 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 ውድና የተከበራችሁ የኔ ታዲቱ ዩቲዩብ ፋሚሊዎች እንዲሁም አሁን ፋሚሊ የምትሆኑ ቤተሰቦቼ የኔ ተመልካቾች በሙሉ በያላችሁበት ሰላማችሁ ብዝት ይበልኝ ያልኩኝ ዛሬ ተገኝቻለሁ። እኔ በጣም ደህና ነኝ። እናንተ እንዴት ናችሁልኝ? እንግዲህ ዛሬም በአዲስና በነ ብሩክና በሃይሚ ጉዳይ በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ ያው ቪዲዮ አንድ የመጀመሪያ ነው። እንግዲህ ቻናል አብዛኞቻችሁ አዲስ ሊሆናችሁ ይችላል። እኔን ደግሞ በሌላ ቻናል የምታውቁ ልትኖሩ ትችላላችሁ። እናንተም ሁሉ አዳዲስ የዩቲዩብ ቤተሰቦቼ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩ እስከ መጨረሻው በማየትም እንድታበረታቱኝ አክብሮት ጠይቃለሁ። እንግዲህ የዛሬው ቪዲዮ የሚሆነው ሰሞኑን ሃይሚና ብሩክ መሀል የተፈጠረ ግጭት እንበለው ወይስ የሆነ ሸካራ ወይ ሰላም ያሳጣ ነገር ብቻ ተፈጥሯል እና አብዛኞቻችን እኔም ትንሽ ቢዚ ስለነበርኩ በአንዳንድ ነገርና ወደ እናንተ መምጣት ወይም ቪዲዮ መስራት አልቻልኩም ነበር። እንግዲህ ዛሬ ስለነሱ ትንሽ ይዛችሁ መጥቻለሁ ማለት ነው። እንግዲህ እስከ መጨረሻው ማየታችሁን አሁንም እንድትቀጥሉ በአክብሮት ጠይቃለሁ። እንግዲህ እኔ አብዛኞቻችሁ ታውቁ ይችላላችሁ። ብሩኬ ያኔ ወደ ዱባይ በሄደ ሰዓት በጣም ብዙ አልቅሰን፣ በጣም ብዙ ተናግረን፣ በጣም ብዙ ተናደን ሃይሚን ጎርተህብናል ብለን በጣም ብዙ ብለን ብሩኬን እንደመለስ ነው አብዛኞቻችሁ ታውቃላችሁ። እና በዚህ ሰዓት ሃይሚ እንደዚህ አይነት ሀሳብ በማምጣቷ ልክ ናት ብዬ አላስብም። በሁለተኛ ደረጃ ደግሞ ይሄ አይዲያ የፕራንክ አይዲያ ነው ብዬ አስባለሁ። አንደኛ። ሁለተኛ ደግሞ እቺ ያን የብሩክን በዛ ልክኛ አልቅሰን በጣም ብዙ ተጨቃጭቀን በጣም ብዙ እሷም ታማ ተዳክማ በጣም ብዙ ነገር ሆና ነው ብሩኬን ልንመልሰው ወደ ነበረበት ላይፋቸውን ህይወታቸውን ለማስተካከል የሞከር ነው። ወላ እሙሽ ተናግራ ሀብ ተናግሮ ኤቭሪቲንግ አብዛኞቻችን ስለነሱ ለፍተን ነው የተመለሰው ነገሮችና አሁን ላይ በዚህ መልኩ ነገሮች መምጣታቸው ልክ አይደለም ብዬ ነው ማስበው። ሃይሚ የፈለገ ተአምር ቢመጣ መሄድ የለባትም ብዬ ነው ማስበው፣ እንደኔ ማለት ነው። ቡቡ ለፋ ምናምን የሚባለው ነገር እንቶ ገንዘቡንም እንቶ ትኬቱንም ኤቭሪቲንግ የሚባሉትን ነገሮች እንተዋቸው፣ ግን ኃላፊነት የተወሰደባቸው ነገሮች አሉ። መጀመሪያ እነዚህ ልጆች እንዳይለያዩ እኛም ፈልጋለን። ኤቭሪቲንግ ቤተሰብ ሀብ ማዘሯል ብዙ ሰው እነሱ እንዲለያዩ ከና አንፈልግም። በቃ ከሄዱም አንድ ላይ መሄድ ይችላሉ እኮ። ብሩኬም የዱባይ ፕሮሰስ እያዘጋጀ የነበረው እሱ ሄደ፣ ተመለሰ፣ ጨቀጨቅ ነው መጣ። አሁን ደግሞ እሷንም የመሄድ ፍላጎት ነበረውና ፕሮሰስ ጀምሯል። ትኬትም ቆርጦላታል ኤቭሪቲንግ። እና በጣም ስሜታዊ ሆኖ ተናዶ በመናገሩ አልፈርድበትም ብሩኬም ላይ ማለት ነው። ምክንያቱም የሆነ ሰው ለእናንተ ቦታ ሲኖረው እናንተ ሳታስቡ ብዙ ነገር እያሰበ ሊያደርግላችሁ የሚፈልገው ብዙ ነገር ሊኖር ይችላል። አቅሙ የማይችልም ሰው ይኖራል። ብሩኬ ግን ፈጣሪ መስገን አቅሙ ፈቅዶለት የሚያስበውን ነገር የሚፈልገውን ነገር ለሃይሚ ለማድረግ ጾታ ለማበርከት ተፍ ብሎ ፕሮሰሱን ከጨረሰ በኋላ ፓስፖርቷን በእጁ ያስታስገባ። እንደዚህ አይነት የትምህርት እድል እንደዚህ አይነት ነገር አለ፣ ስለዚህ እኔ መሄድ አለብኝ፣ ፓስፖርት ያስፈልገኛል፣ ፓስፖርቴን ስጠኝ ብሎ መጠየቁ እኔ እንጃ፣ እኔ እንደኔ ያው ልክ አይደለም ብዬ ነው የማስበው። ምክንያቱም በቃ እኛ ሰላም ፍቅራቸውን አንድነታቸውን ነው የምፈልገው። አንድ ደግሞ ጥያቄ ያለኝ እነሱ ተለያይቶ እንዴት ነው እነዚህ ታሪክ የሰሩ አራት ልጆች የሚወለዱት? የእውነቴን ነው። እነሱ ተለያይተው እነሱ በዚህ ልክ እሷም ሄዳ እዛ ተምራ እሱም እዚህ፣ እርግጥ ነው ፈጣሪ ነው የሚያውቀው እያንዳንዳችን እጣ ፈንታና ነገ ምን እንደሚገጥመን። ግን ደግሞ እነሱ የራሳቸው ያላቸውን ግንኙነት ባራራቁ ወይም ክፍተታቸውን በፈጠሩ ልክ ነው የትኛውም ሰው እኮ ከአይኔ ራቀ ከልብ ይርቃል የሚባለው። ስለዚህ የሃይሚ መሄድ ከና አልደግፈውም። ሲጀመር መሄድ የለባትም ነገሮችን መቶ ነው ያለባት። አንደኛ እውነት ከሆነ፣ ሁለተኛ ደግሞ ፕራንክ ነው ብዬ ነው ማስበው። ቡቡን ለማስደንገጥ ወይ ደግሞ ብሩኬን ትንሽ ለማስጨነቅ ያሰበችው ሀሳብ ነው ብዬም ልረዳች እያለሁ በሌላ በኩል ማለት ነው። እና በጣም ብዙ የምንላቸው ነገሮች አሉ። በጣም የምንወዳቸው የሚደነቁ፣ በጣም የምናከብራቸው ከማንም እና ከምንም በላይ ብዙ ጊዜ የፍቅር ምሳሌ አድርገን የምንገልጻቸው ሁለቱ ልጆች ናቸው። በጣም የምንወዳቸው ሳይወለዱ ታሪክ የሰሩ አራት ልጆች ያላቸው አይደል እንዴ? አብዛኞቻችሁ አይታችኋል። ቡታጅራ የተደረገውን ነገር ባለፈው አብዛኞቻችሁ ሰምታችኋል። እና በጣም የሚያስደንቅና ደስ የሚል ነገር ነው። እኔም እኮ ስጀምር በአራቱ ልጆች ስም ሰብስክራይብ አድርጉኝ ያልኩት አይደል? እና አሁንም ሰብስክራይብ ማድረጋችሁን የማበረታታችሁን እንድትቀጥሉ ጠይቃለሁ። ሃይሚ እናንተ የእናንተን ሀሳብ በኮመንት አስቀምጡልኝ። ምክንያቱም እኔ እየተረዳሁት ያለሁት
ሃይሚ ፕራንክ ለማድረግ ብቻ በጣም ብልህ፣ በጣም የምትደነቅ፣ የምትወደድ፣ በጣም ከማንም በላይ በጣም ብዙ ነገሮችን ከእድሜ በላይ የምታስብ ልጅ ናት። አብዛኞቻችን እናውቃታለን። በዛኛውም ቻናል የምታውቁኝ ስለሷ ያለኝን ቦታ ታውቃላችሁ። በጣም እንደምወዳት በጣም እንደማከብራት እና አንዳንዴ ደግሞ እንደዚህ ገደብ ያለፉ ነገሮች ወይም ሳይድ የሳቱ ነገሮች ሲኖሩ ነገሮችን የማስተካከልም ግዴታ የመምከርም ግዴታ ይኖርብናል። ምክንያቱም የትኛውንም ሳይደግፈን የትኛው ሲጎዳ ዝም ብለን ማየት የለብንም። አሁን እኔ እንዳየሁት ከሆነ ብሩኬ ለብዙ ነገር ኃላፊነት ወስዷል። እንደውም እኮ እሱ ስለ ገንዘቡ እርሺው ግን አንቺስ ነው ያለው። ጥያቄ ነው ይጠየቃል ስለ አንቺስ በቃ። ስለዚህ እነሱ አሁን ብሩኬ የሁለቱን ግንኙነት ላይ እንጂ ትኩረት እያደረገ ያለው ስለ ገንዘቡ ወይ ስለ ጠፋው ነገር አይደለም። ኢግኖር አድርጎታል ሁሉንም ነገር። ግን የሁለቱን ግንኙነት ለምንድነው እዚህ ደረጃ ያደረስ ነው? ለምንድነው እንደዚህ እያደረግሽ ያለሽው ብዙ ጥያቄ። ፓስፖርት በመቀበሏ በጣም ደስ ብሎናል። አብሮ መሆናቸው፣ ሰላም በመወለዱ ኤቭሪቲንግ እያንዳንዱ ነገር በጣም ደስ ብሎናል። በጣም ነው የምንወዳቸው፣ በጣም ነው የምናከብራቸው። ግን ደግሞ አንዳንድ ነገሮችን ስናደርግ በማስተዋል በጥበብ ብናደርግ ደስ ይለኛል። ምክንያቱም በጣም ነው የምንወዳቸው፣ የእውነት በጣም ነው የምጨነቅላቸው፣ በጣም ነው የማስብላቸው እና ያለውንም ነገር ደግሞ እኔ እንጃ ምን እንደምር አላውቅም። ፕራንክ ነው ብዬ እኔ እንደኔ አስቤያለሁ። ውድ ቤተሰቦች ግን ካልሆነም እኔ ይሄን የመሰለ እድል እንዲያመልጠኝ አልፈልግም። ሄጄ መማር እፈልጋለሁ። ኤቭሪቲንግ ብዙ ነገሮችን እያለች ነበረ። እንደዛውም ደግሞ ቀድመንም እንዳንፈርድ በጣም ብዙ ነገር ተናግራለች እና እኔም እየፈረድኩ አይደለም፣ ግን አሁን ካየሁት ቪዲዮ አንጻር ነው እያወራሁ ያለሁት አሁን ካየሁት ነገር አንጻር እንጂ ለመፍረድ ቸኩዬም አይደለም። እና ሀይሚሻ ተረጋግቶ ነገሮችን ማሰቡና ብቻ እንጃ ለሁሉም ነገር መረጋጋቱ አሪፍ ነው ብዬ አስባለሁ። ከዚህ በላይ ምን ማለት ራሱ እንዳለብኝ አላውቅም። ምክንያቱም ነገሮችን በዚህ ልክ እጥፍ ድርብ አድርጎ ምክንያቱም በቅርብ ጊዜ ነው ሰላማችሁም የተመለሰው ሁሉም ነገር እኛ እንደምንፈልግ የሆነልን ሳቅ የሆነልን ደስታችሁ ፍቅራችሁ የተመለሰልን በቅርቡ ነው እና ቡታጅራ መጣችሁ በነበረው ቆይታ ነው በጣም ብዙ ደስ የሚሉ ነገሮችን ያየነውና ወርዛ ደግሞ ተመልሳችሁ ስትሄዱ በአስቸኳይ ጉዳይ እንደነበረብሽ ከእንትኑ ቀጠሮ አንፃር ምናምን እንደተመለሳችሁ ያው ሰምተናል። ከዛ በኋላ ግን የተፈጠረ ብቻ ደስ ብሎናል። በፓስፖርቱ ቪዲዮ በጣም ነው ደስ ያለው። በጣም ብሩኬ በጣም ትልቅ በጣም ብዙ መስዋዕትነት ከፍሏል። በጣም ብዙ ማለት ነው። ለሀይሚ በጣም ብዙ መስዋዕትነት ከፍሏል። ምክንያቱም በጣም ብዙ ነገሩ ዱባይ ጥሎ የሰራው ስራ ጥሎ የመጣው ስራ ሊኖር ይችላል። እዛ የሊዝናናም ሄዶ ሊሆን ይችላል። የሄደበት ወጪ ራሱ ደርሶ መልሱ ራሱ እኮ በጣም ብዙ ነገር ነው። እንደገና አሁን ደግሞ ለሷ ሙት ውስጥ አላስገባቸውም። እኛ አሁን እንደ ሰውኛ እናስበው በሚል እንጂ እነዚህን ነገሮች እሱ ከግምት አላስገባቸውም። በቃ ታያቸው እነሱን አንቺ መሄድሽን እሷ መሄዷን ብቻ ነው እያሰበ ያለው። ምክንያቱም እነዚህን ነገሮች ኢግኖር ትቷቸዋል፣ ከግምት ውስጥ አውጥቷቸዋል። ነገሮቹ ግን ተለያይቶ መለያየቱን ነው በጣም የፈራው። በጣም ትንኪያል፣ በጣም ስሜታዊ ነው፣ በጣም ሾክ ያደረገው፣ በጣም የተናደደው መለያየታቸው ነው። እኛም ቢሆን የነሱን መለያየት አንፈልግም። በቃ አሁንም ቢሆን ፍቅራቸው ቅድም እንዳልኳቸው ነው። ፍቅራችሁ፣ ሰላማችሁን፣ አንድነታችሁን እንፈልገው። በቃ እነዛ 4 ልጆች ሳይወለዱ ታሪክ የሰሩ 4 ልጆች ተወልደው ደግሞ ማየት እንፈልጋለን። እንዴ እናንተ ይህንን የሚያደርግላችሁን ኦዲየንስ ይህንን እንደዚህ የሚያስደስታችሁን ኦዲየንስ እናንተ ማስደሰት መቻል አለባችሁ ብዬ ነው የማስበው። በቃ በጣም ነው በጣም የሚወዳችሁ በጣም የሚያከብራችሁ በጣም ብዙ ኃላፊነት የወሰደላችሁ በጣም ብዙ ነገር ብቻ እንጃ አኩሪ የሆነ ኦዲየንስ እኮ ተናግረሃል ራስና በጣም ደስ የሚሉ ኦዲየንሶች ናቸው ያሉትና እነሱንም ማስደሰት እንድትችል እኛም መደሰት እንድንችል ኤቭሪቲንግ በቃ ሁሉም ነገር የተሟላ ነገር ያው የሰው ልጅ ሆነ ሁሉንም ማስደሰት አንችልም፣ ግን ቢያንስ በትንሹም ቢሆን እንትን እንዲኖረው ሀይሚሻ ባትጂ ባይ ነኝ። ፕራንክም ከሆነ ደግሞ ብሩኬን አታስጨንቂብን፣ በጊዜ ያለውን ነገር ፍቱትና ለማስተካከል ሞክሩ። ምክንያቱም ሀይሚ ሜዳ እኮ ያናል የተለየ ነገር ትላትል ትችላለች፣ ወይ ደግሞ የብሩኬን እንትን ቀየር አድርጋችሁ አብራችሁ መሄድ ከቻላችሁ እሰየው፣ በጣም ደስ የሚል ነገር ነው። አብራችሁ መሄድ ከቻላችሁ አብሯስ መሄድ ይችላል፣ በእግርም ቢሆን የምሬን ነው። ምክንያቱም ተለያይታችሁ ከምናይ ወይ እሷ ብትቀር ወይ ደግሞ ብሩኬም እንደምንም ፕሮሰሶችን አመቻችቶ አብሯት ቢሄድ ከጎኗ ባይዚ አደራም ስላለበት ጭምር ነው
ምክንያቱም ከጋሽዬ የተቀበለው ከሙሽ የተቀበለው እንደዚሁም ውድ ከሆነ ወንድሙ አባት ከሆነ ወንድሙ የተቀበለው ከሀብ ከብዙ ሰዎች አድራ ከኛም እንኳን አድራ ተቀብሏል እና ስለዚህ ሀይሚን የመንከባከብ ሀይሚን የማፍቀር ሀይሚን የመውደድ ሀይሚን የምትፈልገውና አሪፍ ደረጃ የማድረስ ግዴታም ኃላፊነትም ስላለበት ነው ብሩኬም በዚህ ልክ ሊያስብልሽ ሊወድሽ ሊያፈቅርሽ ሊያከብርሽም የቻለውና ስለዚህ ይሄንን ደግሞ ውድ የሆነ ደስ የሚል ባህሪ ያለው የእናቱ ልጅ የሆነ ለሴት ልጅ ክብር ፍቅር ያለውን ውዱን ብሩኬንም ከዚህ በላይ ፕራንክ ሆነ ባታስጨንቂብን ግንኙነታችሁ በሰላማዊ ሁኔታ በቃ እንዲቀጥል በጣም እኔ ምን እንደምልሽ አላውቅም። ምክንያቱም የሆነ ምናገርሽም እየመሰለኝ ስለሆነ ለዛ ነው እየፈራውም ያለሁት። ምክንያቱም በጣም ነው የምወድሽ በጣም ነው የማከብርሽ ሁለታችሁንም እንደዛው። ግን ደግሞ አሁን እየተደረገ ካለው ነገር አንፃር የሆነ እየተናገርኩሽ እየመሰለኝ ስለሆነ ነውና ካጠፎ በጣም ይቅርታ። እንግዲህ ምንም ማድረግ አልችልም። አንዳንድ ጊዜ ካለው ነባራዊ ሁኔታ አንፃር ምንናገረው ነው ይጠፋናል በቃ። ስለዚህ ባጭሩ ብሩኬ ኃላፊነትም ያለበት ሰው ነው፣ ያንቺ ኃላፊነት ያለበት ሰው ነው። ብዙ መስዋዕትነትን ከፍሏል። ለአንድነታችሁ፣ ለፍቅራችሁ፣ ለአብሮነታችሁ ብዙ ነገሮችን አድርጓል። ከዛም አንፃር ነው እነዛም ነገሮች ባክ መለስ ብሎ ማሰቡ ቆንጆ ነው። ስለዚህ ያኔም ከዱባይ ሲመለስም የነበረው ነገር እዛም ቪዲዮ ሲያጠፋ የነበረው ነገር አንቺም እዚሁ የተጎዳሻቸው ጉዳቶች አሉ። በጣም ብዙ መስዋዕት አንቺም እኮ ከፍለሻል፣ በጣም ብዙ መስዋዕቶችን ከፍለሻል እና እንደዚህ መስዋዕት የከፈልሽለት እንደዚህ ያ ሁሉ የተጎዳሽለት ያ ሁሉ ነገር የሆንሽለት ፍቅር እዚህ ጋር ከሚያበቃ ወይ ደግሞ አንቺ ሄደሽ የሩቅ ነገር ከሚሆን ቢቀር ይሻላል። በቃ ለምን ከሄዳ ክላስ ነው ኤቭሪቲንግ ብዙ ነገሮች ልታቀርቢ ትችያለሽ። ግን ከሁለታችሁ ግንኙነት ወይም ብሩኬ እነዛ ነገሮች ትቶ ከአንቺ እንዳላስበለጠ ሁሉ አንቺም እነዚህ ነገሮች ኢግኖር አድርገሽ ከብሩኬ አለማስበለጥ ትችያለሽ ለማለት ፈልጌ ነውና እንግዲህ ውድ ቤተሰቦቼ ካጠፋው ይቅርታ። እስከ መጨረሻው ስለተመለከታችሁኝ በጣም አመሰግናለሁ። ከዚህ በላይ ምንም ማለት ስለማልችልና ቃላት እያጠረኝ ስለሆነ በዚሁ ልሰናበታችሁ ነው። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ።